ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቼ እንግዲህ ከዚህ ቀደም ባለው ቪዲዮዬ ቦሌ አካባቢ ስለሚገኝ አነስተኛ ዋጋ ያለው አፓርትመንት መረጃ ሰጥቻችሁ ነበረ። ዛሬ ደግሞ ፒያሳ አካባቢ ስላለ በጣም በአነስተኛ ዋጋ እየተሸጠ ስላለ በጣም ደግሞ በዛው ልክ ሌግዠሪ ስለሆነ አንድ አፓርትመንት መረጃ ሰጣችኋለሁ። እንግዲህ የአፓርትመንቱ ስም ዴሉክስ ፕሮፐርቲ ይባላል። ከዚህ በፊት ከአፓርትመንቱ ውጪ በኮንስትራክሽን ዘርፍ ላይ ከ18 ዓመት በላይ ልምድ ያለው ካምፓኒ ነው። አሁን ደግሞ ወደ አፓርትመንቱ መጥቶ መሀል ፒያሳ ላይ በጣም በአነስተኛ ዋጋ ለደንበኞች ቤቶችን ለሽያጭ አቅርቧል። ሳይቱ የሚገኘው ፒያሳ ቴዎድሮስ አደባባይ ወይም ደግሞ ሞናርክ ሆቴል አጠገብ ሲሆን ከስቱዲዮ ጀምሮ እስከ 3 መኝታ በተለያዩ የካሬ አማራጮች ነው ለሽያጭ ያቀረበው። እንግዲህ ፒያሳ እንደምናውቀው አዲስ አበባ ውስጥ ካሉ ሰፈሮች ለኢንቨስትመንትም ለመኖሪያም በጣም ተመራጭ የሆነ ቦታ ነው። እንግዲህ ወደ ህንፃው ስንመጣ ከአካባቢው ባለፈ ህንፃው ላይ ሊፍቶች፣ የጥበቃ ካሜራ፣ የከርሰ ምድር ውሃ፣ ጀነሬተር፣ ለፕሮግራም ማዘጋጃ የሚሆን ሙሉ ቴራስ፣ ከዛ በተጨማሪ ደግሞ ጂምናዚየም፣ ስፓ፣ ካፌ እነዚህ ነገሮችን ያሟላል። በወለል 6 አባወራዎች ብቻ ሲኖሩት ለመኪና ማቆሚያ ደግሞ ከስር 3 ቤዝመንት ግራውንድ አንደኛና ሁለተኛ በአጠቃላይ 6 ወለል ለመኪና ማቆሚያ ተጠቅመናል። እንግዲህ ወደ ቤቶቹ ስንመጣ ስቱዲዮ 40 ካሬ በ4 ሚሊዮን ብር ሙሉ ክፍያ፣ ባለ 1 መኝታ 62 ካሬ በ6.2 ሚሊዮን ብር ሙሉ ክፍያ፣ ባለ 1 መኝታ 79 ካሬ በ7.9 ሚሊዮን ብር ሙሉ ክፍያ እና ባለ 3 መኝታ 176 ካሬ በ17 ሚሊዮን ብር ሙሉ ክፍያ ነው የቀረበው። እንግዲህ ወደ አከፋፈሉ ስንመጣ አሁን የዚህን 10% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በግንባታ ሂደት የምታጠናቅቁት ይሆናል። ቤታችሁን ደግሞ እስከ 2 ዓመት ባለው ጊዜ ውስጥ ምናልባትም ደግሞ ከዛ ባነሰ ጊዜ ውስጥ የምትረከቡ ይሆናል። እንግዲህ አሁን ላይ መረጃው እንደነገሩን ብዙ ሽያጮች ተጠናቀው በጣም ውስን ቤቶች ብቻ ናቸው የቀሩት። ሌላ አንድ ያልነገርኳችሁ ነገር ደግሞ ለዲያስፖራዎች ለየት ያለ ፓኬጅ አላቸው። እስከ 80% ድረስ የሚደርስ የባንክ ብድር ያመቻቻሉ። ይህ ምንድነው? በውጭ ምንዛሪ ለሚከፍል ዲያስፖራ ነው ይሄም የሚሆነው ማለት ነው። ይህን እድል መጠቀም የምትፈልጉ ቤቶቹ ሳያልቁ መግዛት የምትፈልጉ ወይም ደግሞ ፒያሳ አካባቢ ኢንቨስት ማድረግ የምትፈልጉ ሰዎች ደውሉላቸው፣ አዋራቸው። ስልካቸውን ከስራ አስቀምጥላችኋለሁ። ሳያመልጣችሁ የእድሉ ተጠቃሚ የሆኑ ለእንደዚህ አይነት የቤት መረጃ ደግሞ ይህን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን። መልካም ቀን።